አንድ ሰው ሱፊ በመሆኑ ከመጅሊስ ኢማምነት ከመስጊድ ኢማምነት ሊገፋ አይገባው። የሰማናቸው አንዳንድ ታሪኮች አሉ። አብዛኞቹ ተጋነዋል። የተሰሩ ክፍተቶች የተነሱ ኢማሞች ካሉ የተገፉ ሙአዚኖች ካሉ ወደ መስጂዳቸው ሊመለሱ ይገባል። ይሄ መጅሊስ የመጀመሪያ ስራው በደል ካለ ሊያረግፈው ይገባል። ያ ሁሉ መስዋዕትነት የተከፈለው እኩልነት ፍትህ ለማቀፍ እንጂ ለመግፋት አይደለም። የሐሳብ ልዩነታችንን በዕልም እንወያያለን። ሰለፊ ሱፊ ቁጭ ብለን ዑለማዎቹ ያስቀመጡት መስፈርት አለ እናወራለን። ይሄ ታላቁ የነጃሺ መስጂድ አሁን ለምለው ሐሳብ ማኛችን ነው፣ ምስክራችን። እዚህ መስጂድ ሁለት ዋና ዋና ኢማም አለ። ሁለታችንም የየራሳችን አቋምና አመለካከት አለ። ሁላችንም ተከባብረን አንድ ቀን የኸጥባለው ሌላ ጊዜ ሸኻችን ይኸጥባል። እኔ ሳሰግድ እንደምታውቁት ከሶላት በኋላ ዱዓ አላደርግም። የኔ መዝሐብ እሱ፣ የሳቸው ደግሞ ዱዓ ያደርጋሉ። መዝሐባቸው እሱ። የአቋም ልዩነት በዕልም እንፈታዋለን እንጂ ሰውን አንገፋም። ይሄ መስጂድ የመቻቻል የአብሮነት የመስተጋብር ሐውልት ሆኖ ለዚህ ትውልድ ይቀጥላል። ሁሉም መስጂዶች ላይ ሰው በያዘው መዝሐብ መገፋት የለበትም። የሐሳብ ልዩነት በዕልም ነው መፈታት ያለበት። ማህተሙ እጃችን ገባ ብለን ብዕሩ እጃችን ገባ ብለን ሰው ከገፋን አላህ ዘንድ የተገፋን ሆናል። አላ ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد. ውድ ምእመናን መጅሊስ ላይ የተመረጡ ወንድሞችን አባቶችን ስንመክር እኛ ደግሞ ሰፊው ማህበረሰብ ተከታዩ የሚወስዳቸውን ሁለት አደራ ሰጣለሁ። የመጀመሪያ ሁሉን ኃላፊነት ለመጅሊስ ማሸከም ስተት። መጅሊስ ያለው አቅም ውስን ነው። ያለው የሰው ኃይል ማምፓወር የምንለው ያለው የፋይናንስ አቅም ውስን ነው። የአመራር ብቃታቸው ውስን ነው። የሚመሩት ህዝብ በጣም ሰፊና ግዙፍ ነው። መጅሊስ ሁሉን ነገር ይሰራል የሚል የተሳሳተ አመለካከትም እኛ ጋር መታረም አለበት። እያንዳንዳችን በነፍስ ወከፍ ኃላፊነት መውሰድ አለብን። መርከዞችን ማቋቋም፣ የታክቢስ ተቋሞችን ማቋቋም፣ ዩኒቨርሲቲዎችን ማቋቋም፣ ኤንጂኦዎችን አቋቁመን ህዝብ መርዳት፣ ዳዕዋ ማድረግ የመጅሊስ ኃላፊነት አይደለም፣ የሁላችን ኃላፊነት። ከመጅሊስ ምን ጠብቀው እገዛን፣ ከመጅሊስ ምን ጠብቀው ነገሮችን መደላደሉን ማመቻቸት ብቻ ነው። ስራው ግን የኔና ያንተ። ብዙ ሰው ከኃላፊነት ለመሸሸት የሆነ ችግር ሲፈጠር ገብቶ አይፈታው። መጅሊሱ ምን እያደረገ ነው ይላል። ይህ ከአላህ ዘንድ ከተጠያቂነት አያድነን።